ያኔት የፊተኛውን ወንበር አከራይተሽ ነው እንዴ? አዎ አከራይቸው ነው። እንደዚህ እንደሚከራይ ባቅማ ኖሮ ቀድሜ ነው የከራየው ነበር። ምን ችግር አለ? የተከራዩት ሲመልሱ ላንተ አከራይሃለሁ። አመሰግናለሁ። ሲያዩሽ ግን ኪራይ ሰብሳቢ አትመስይም። እና ምንድነው የምመስለው? የሆነ በቃ ቤተ መንግስት ውስጥ የተቀመጡ የሚጎበኙ የድሮ የሞቱ ልዕልት ነው የምትመስዩ። የሞቱ? ለማንኛውም አመሰግናለሁ። እሺ ልዕልት ስላልከኝ። ምንም አይደለም። የሚያውቁኝ ሰዎች ሲጠሩኝ ሚኪያስ ብለው ነው የሚጠሩኝ። እኔንም ማርታ ብለው ነው የሚጠሩኝ። እኛ ሰፈር ግን ማርታ ማለት ምን ማለት እንደሆነ ታውቂያለሽ? ምን አሉኝ ደግሞ? እንዴ እሱንማ እግራችን ፍሬን ረግጦ ሳይሆን መሬት ረግጠን ነው የምናወራው። ድጋሚ እንገናኛለን እያልከኝ ነው? መልካም ፈቃዶ ከሆነ ቴጌ። ግልጽነት ደስ ይላል። አንቺም ተጫዋችነትሽን በጣም ወድጄዋለሁ። ስለ ስልክ ቁጥር የተባለውን አልሰማሽም እንዴ? ምን ተባለ ደግሞ? እንዴ ሲጀመር አንድ ነው። እሺ ከዛ በኋላ ደግሞ የአድዋ ድልን ትጨምሪበታለሽ። የካቲት 23። ኦ ታሪክ ታውቂያለሽ ማለት ነው። መጽሐፍ በጣም ታነቢያለሽ። መጽሐፍ ማንበብ ደግሞ ሙሉ ሰው ያደርጋል። የአድዋን ታሪክ ለማወቅ እኮ ማንበብ አይጠበቅብህም። ከደም ጋር የተያያዘ ልዩ ታሪክ ነው። ከዛ በኋላ ደግሞ የብሔር ብሔረሰቦችን ቀን ታውቂዋለሽ አይደል? እንደዛ የሚባል በኋላ አለ? እኔ እንጃ አላውቀውም። ለነገሩ ከቅርብ ጊዜ በኋላ የመጣ ነው። ከዛ በኋላ የመጨረሻው ደግሞ አዎ እሱን ንገረኝ። የመጨረሻው ንገረኝ። ኧረ መጓጓት እንደውም ፈልገሽ ድረሽበት አልነግርሽም። ኧረ ሰስፔንስ መሆኑ ነው። እንዴ አንቺ ሰው አለ እንዴ? እስካሁን የምታስለፈልፊኝ ሰው እያለ እንዳይሆን። ውይ አላየሁም እንዴ? ኧረ በፍጹም አላየሁትም። እኔ እኮ የሆነ ፎጣ ነገር ጣል ያረግሽ መስሎኝ ነው። እኔ እኮ ያየሁ መስሎኝ ባሌ ነው። ምን ነው? ተውባካ አይሰማንም። እንቅልፋን ቢጤ ነው። ቢሆንም በጣም ይከብዳል። ወንድ እኮ ወንድ ነው። አይሰማንም እያልኩ እኔም እንደማይሰማን ስላወኩ ነው እንደዚህ ፈታ ብዬ ማወራክ። አንድ ነገር ልንገርሽ፣ የሰው ልጅ ክቡር ነው። አያስፈልግም አይባልም። እንዲያስፈልግ አድርገሽ መስራት ደግሞ ያንቺ ኃላፊነት ነው። በአንዴ ከቀልድ ወደ ስብከት መቀየር አይከብድም? በቃ ደህና ሁኚ። ቢያስሹ ነገር ለመደሰት ሞክሪ እሺ?